ናዛዚትነ እምኀዘን ወኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን ኦ ማርያም ተስፋ ለቅቡፃን በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነንይ ሀበዝ መካን ይሏታል አባቶቻችን። በቅዳሴ ጊዜ ወደ ቁርባን ሲወርዱ ናዛዚትነ እምኀዘን ኃይለ ውርዙትነ እምርሳን ናዛዚትነ እምኀዘን ከሐዘን የምታረጋግን ኃይለ ውርዙትነ እምርሳን ከርጅና የምታድሽን ያረጀውን ሰውነታችን 5000 ዓመት አርጅቶ የነበረውን ሰውነታችን ትንሣኤ ክርስቶስን ወልደሽ ያደስችልን ኃይለ ውርዙትነ እምርሳን በማኅፀንኪ ተጸውረ ብሉየ መዋዕል ሕፃን በማኅፀንሽ የዕድሜ ብሉየ መዋዕል ቀዳማዊ በዘመናት የሸመገለ ተብሎ የተነገረለት ቀዳማዊ አምላክ በማኅፀንሽ ተወስኗልና ኦ ማርያም ተስፋ ለቅቡፃን ያዘኑትን የምታረጋጊያቸው ማርያም በጊዜ ጸሎት ወዕጣን ወበጊዜ ቅዱስ ቁርባን ለናዝዞትነኒ ሀበዝ መካን አዝነን ተጨንቀን ተክዘን ተቸግረን ዕጣኑን ጸሎቱን ስናቀርብ ወበጊዜ ቅዱስ ቁርባን በጊዜ ቅዱስ በቁርባንም ጊዜ እንድታጽናኝን ወደኛ ነይልን ይላሉ። እመቤታችን ያዘኑትን ታረጋጋልን፣ የኢትዮጵያን ሐዘን ትሻርልን። ርስት አድርጎ እግዚአብሔር እነግራቸዋለሁ። ዛሬ ኪዳነ ምሕረት ናት አይደለችም? እግዚአብሔር ዓለምን ለድንግል ማርያም ኪዳን አድርጎ የሰጣት ዓርብ ነው። ኢትዮጵያን የሰጣት ግን ገና በ2 ዓመቱ ነው። ስለዚህ እመቤታችን ርስቷ ትባላለች። በስደት ያረፈችባት ስለሆነች ገና በ2 ዓመቱ የተቀበለችው ከልጇ እጅ የተቀበለቻት ርስቷ ስለሆነች ሐዘኗን ትሽርልናለች። እመቤታችን እንዲሁ ይገርመኛል። የመጸወተ የዘከረ የተራቆተውን ያለበሰ የተራበውን ያበላ እንዲህ ያላለችና በስም ያዘነውን ያረጋጋውን ማርልኝ አለችው። በስም ያዘነውን ያረጋጋ ማለት አይዞህ ማርያምን ያህል እናት እያለችህ ብሎ ያጽናናውን ማለት ነው። ድንግል ማርያም አለችልህ ያለውንም ቢሆን እባክህ አጽናናልኝ። እውነት ነው። እሷ አለችላችሁ ከማለት በላይ ምን ማጽናናት አለ? ምን ገንዘብ አለ? ምን ትርፍ አለ? ጸጋን የተመላችውን ከመስጠት በላይ ምን ጸጋ ይኖራል ብላችሁ? የጸጋ ግምጃ ቤት እሷ አይደለች? መዝገበ መድኃኒት፣ መዝገበ ረድኤት፣ መዝገበ ጸጋ፣ መዝገበ ፈውስ እሷ እኮ ናት። መዝገበ ትንሣኤ፣ መዝገበ ቁርባን ማርያም እኮ ናት። እሷ አለችልህ፣ እሷ አለችልሽ፣ እሷ አለችላችሁ ከማለት በላይ ምን ማጽናናት ይኖራል? በእናቱ እንዲያጽናናን እግዚአብሔር ቅዱስ ፈቃዱ ይሆንልን። ስለዚህ ሐዘናችን የተሻረባት የሐዘናችን ምንጭ ልብስ አጣን ብለን አናዝን። ቅድም እንደነገርኳችሁ ክርስቶስን ለብሰን የለምን? ይርበናል ብለን አናዝን። ልጇን አብልታን የለምን? ስደተኞችም ብለን አናዝን። ርስት ከፍታልን የለምን? ተረገምን ብለን አናዝን። በረከትን ሰጥታን የለምን? እንሞታለን ብለን አንፈራ። ትንሣኤን ወልዳልን የለምን? ግድያን አንፈራ። ሕይወትን ወልዳልን የለምን? ሕመምን አንፈራው። ፈውስን ወልዳልን የለምን? ምን እንሆናለን እሷ እያለችልን? ስለዚህ አለ ወበይንተዝ እይፈር እንዘ እታመን በወልድኪ ተመልከቱ ከመብሲ ዘሃሎ ተመልከቱ ማይከለ ጥቅመ አድማስ ዘይነህል እኔ ድንግል ማርያም አለ። እኔ አባ ጊዮርጊስ ነው። ድንግል ማርያም እኔ አለ ባንቺ የምተማመነው በውቅያኖስና በጠፈር መካከል ካለው አድማስ ደንጊያ ከተጠጋ ሰው በላይ ያንቺን መጠጊያነት እመካበታለሁ። ለምን? ከአንቺ የተወለደው ለዳንኤል አናብስት ያሰገደ፣ ለሰለስቱ ደቂቅ እሳት ያጠፋ፣ ለዳዊት ጠላት ያጠፋ፣ ለእስራኤል ባሕር የከፈለ ነውና ምኑን እፈራዋለሁ? አውሬ እንዳያስፈራኝ የአናብስቱ ጌታ፣ እሳትን አልፈራ የእሳቱ ጌታ፣ ባሕርን አልፈራት የባሕር ፈጣሪ ከአንቺ ማኅፀን ተገኝቶልኝ ምን አይቼ ደነግጣለሁ ብሎ ይናገራል።
ከማርያም የበለጠ መመኪያ የለም። ስለዚህ አለ ሰማይ መጅ ቢሆን ምድር ወፍጮ ብትሆን መካከል ላይ አጣብቀው ቢፈጩኝ አንቺ ካለሽልኝ ምንም አልሆንም። እንደ ኖህ ዘመን የሰማይ መስኮት ተከፍቶ የንፍር ውሃ ቢብዘን መሬትም የፈላ ውሃ ብታወጣ አንቺ መርከብ ከሆንሽኝ ይሻገረዋለሁ ብሎ ይነገራል። ስለዚህ እመቤታችን የሐዘናችን ሰዓሪት ናትና የሁላችሁንም ሐዘን ቆርጣ ትጣልላችሁ። በእውነትም ትጥልልናለች። አይዟችሁ እንኳን የ20 ዓመት የ30 ዓመት የ40 ዓመት የ50 ዓመት የ70 ዓመት የዘላለም ሐዘን ሽራልናለች። ደስታን ስለወለደችልን እኮ ነው። ሌላ ምንም አይደለም። ቅዱስ ጳውሎስ ምን አለ? ደግሜ እላችኋለሁ በክርስቶስ ደስ ይበላችሁ። አሁንም ደግሜ እላችኋለሁ በክርስቶስ ደስ ይበላችኋል። ሁሉ ያልቃል፣ የማያልቅ አምላክ ክርስቶስን ሰጥታልናል። ስለዚህ የደስታ እናታችን ናት። እመቤታችን እያሰባችሁ ደስ ይበላችሁ። የእሷ ፍቅር በልቡናችን ይደርብ። ከቃሉ ጋር ናችሁ? ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። እንግዲህ እንደምታውቁት እመቤታችን የሃይማኖት እናታችንም ናት። እስኪ የሃይማኖት እናታችን በሉ። ሁለት ነገር ነው የሚቀረኝ፣ እሱን ተናግሬ ትምህርቱን ጠቅላለሁ። ከዚህ ሌላ እስኪ የሃይማኖት እናታችን በሉ። እናታችን ቅድስት ድንግል ማርያም የምን እናታችን ናት? የሃይማኖት እናታችን ናት። በደንብ አስታውሉ። ሔዋን አሁንም ከሔዋን እነሳለሁ፣ ግን ሔዋንን እየወቀስኳት ይመስላችኋል? አይደለም፣ አይደለም። እሷ እናቴ ዛሬ ጸድቃ ብርሃን ለብሳ ያለች ሰው ማን ይወቅሳታል? ቅዱስ አትናቴዎስ አይ ሔዋን እንዲሁ ምን አደረግንሽ አለ። ምን ተረሰይናኪ ኦ ሔዋን፣ ምን ተረሰይናከ ኦ አዳም፣ ለምንድን ነው ይህን መርገም ያመጣችሁብን አለ። ግን ኦሪት እናት አባቱን የረገመ ርጉም ይሁን ይላልና እናንተ ልንወቅስ አይገባም። በዚያውስ ላይ ደግሞ እናንተስ ድናችኋል፣ ለእኛ ያብጅልን እንጂ ብሎ ተናግሯል። አዝኗል፣ ተክዟል። ኋላ ግን አመስግኗቸዋል። የሞኝ ሰባኪ የወቀሳ መጀመሪያው አዳምና ሔዋንን መውቀስ ነው። አዳም እንዲህ አድርጎ ነው የሚለው። በእውነት ሰባኪ ስብከት ሲጠፋው ሩጡ አዳም ነው የሚደርስ። እውነቴን ነው የምነግራችሁ። ግን ነገረ ድነት ሲነሳ መነሻው እንደዚያ ስለሆነ እንጂ መውቀስ አይገባም። የአዳምን እባ እኮ ነው ማርያምን ያበቀለ። ሔዋን እኮ አልቅሳ እኮ ነው እሷን ያበቀለችልን። አባ ጊዮርጊስን የመሰለ ደግሞ አይናማ ሲገኝ፣ አይን ማለት በጎ በጎውን የሚያይ ነው። ማምላክን ጠማማ ጠማማ አይደለም። አባ ጊዮርጊስ ደግሞ ሔዋን እንኳን በለስን ቆረጥሽልን እናቴ፣ አዳም እንኳን በለስን ቆርጠ በላ፣ እናንተ በለስን ባትበሉ ማርያምን የት እናገኛን ነበር? እሷ ባትወለድስ ክርስቶስን የት እናየው ነበር? ኧረ እንኳን በላችሁ ይላል። እንኳን በሉ በሉ እንጂ ማምላክን በሉ እንኳን በሉ በሉ። አዛኝን እመቤታችን ከምትቀርብን እንኳን በሉ። ይችን ብሪት አገር ይቺ ፀሐይ ከምትቀርብን፣ ይቺ የፍጥረት መሰላል ከምትቀርብን እኔ እመቤታችንን እንኳን በገሃድ አይተናት እንደው አንድ ቀን በህልማችን አይተናትም በሞትን። እንዴት ያለች ውብ ናት! ፈጣሪ እንዴት አድርጎ ወደዳት! እንዴት ያለች መልከኛ ናት! መላእክት እኮ ሳስተውላታል። ለቅዱስ ሚካኤልና ለቅዱስ ገብርኤል ተመልከቱ፣ አዳምን ፈጥሬ የማድነው በዚች ነው ብሎ ከክንፋቸው ላይ ሳልላት ስሎ ቢያሳያት ተመልከቱ። ከዚያ በኋላ ምን አለ? በክንፉ ሲላት ኧረ ቶሎ ፍጠራት፣ ቶሎ ፍጠራት፣ ናፍቃናለች፣ ለእኛም እህት እንድትሆነን በንጽህና እንድትመስል ቶሎ ፍጠርልን። ይኸው ሲደርስ ትፈጠር። ሚካኤል መልአክ በክነፉ ጾራ የተባለች በዚህ በክነፉ ጾሮ በዚህ ክንፋቸው ላይ ስሎ አሳይቷቸዋል። እና ገና ሳያገኟት ነበር፣ ሳትወለድ ነበር የሚወዷት። በዚህ ዓለም ላይ የእመቤታችን ፍቅር እንደ ውሃ የፈሰሰለት ሰው የታደለ ነው። አባ ጊዮርጊስ ስለዚህ ነው ፍቅርሽ እንደ ወይንና እንደ ውሃ በልቤ ውስጥ ተቀላቅሏል። ወይንና ውሃ ከተቀላቀለ በኋላ ይሄ ወይን ነው ይሄ ውሃ ነው ማለት አይቻልም። እኔን ከማርያም ፍቅር የሚለይቶ ማሳየት የሚችል የለም ይላል። እንዴት አድርጎ ቢወዳለሁ እናት! እንዴት አድርጌ ላመስግንሽ ይሆን አለ። ምን ላድርግ? ጠጉሬ እንኳን አፍ አውጥቶ ቢዘምርልሽ አይበቃሽ ይላል። ስለዚህ ዝም ብዬ ቡርክት 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 ልሻለሁ ይላል። ስሟም እግዚአብሔር እንዳከበረው የተመሰገነ ይሁን። የምን እናታችን ናት ያልኳችሁ? ሶስተኛው አቤት። ስለዚህ አባታችን አዳምና እናታችን ሔዋን የጎደላቸው ምንድን ነበረ?
አይዟችሁ ምንድን ነበረ? ሃይማኖት። ምን የሚል እግዚአብሔር ይሄን በለስ ከበላችሁ ትሞታላችሁ የሚለውን ማመን ነበረባቸው። ነው እንዴ ብለው ጠረጠሩት። እሱን ጠርጥረው ወደቁ። እመቤታችን ደግሞ ተደርጎ የማይታወቀውን ነገር አመነች። እንዴት አድርጋ? አንደኛ እግዚአብሔር ሰው ይሆናል ማለት በጣም ከባድ እኮ። ቆይ ከተወለደ በኋላ ሰው ማመን አቅቶት የለም እንዴ? አላያችሁ? ዛሬ ሰው እንዴት አምላክ ሰው ይሆናል? እንዴት ፈጣሪ የፍጡር ሥጋ ይለብሳል እያሉ አይደል? ሰዎች ከሆነ በኋላ ማመን ያቃታቸውን ድንግል ማርያም ሳይሆን አመነችው። እሺ በጎ ብላ ተቀበለችው። አንደኛ ፈጣሪ ሰው ይሆናል ብሎ ማመን ሳይደረግ ማመን ከባድ ነው። እንደምናስበው አይደለም። ስንት ትምህርት ተምረንና ሆኖ እንኳን አልገባ ነው ብሏል። ሁለተኛ ደግሞ ድንግል በድንግልና ትወልዳለች ብሎ ማመን ጭንቅ ነው። ሶስተኛ አብን አጽናይ መጽኒ ወልድን ኃይል መንፈስ ቅዱስን እስትንፋስ አድርጋ ያመነች ደግሞ እሷ ናት። ስለዚህ ሥላሴን ያመነች ክርስቶስን ያመነች የእግዚአብሔርን መግቦትና ካህሊነት ያመነች እሷ ስለሆነች እመቤታችን የመጀመሪያይቱ የሐዲስ ኪዳን አማኝ ናት። በእውነቱ የመጀመሪያይቱ የሐዲስ ኪዳን መሪ፣ የብሉይ ኪዳን ፍጻሜ፣ የትንቢት መከር። ትንቢት አዝመራ ነበር፣ ደርሶ ታጭዶ ተወቅቶ ህብስት ሆኖ ተጋግሮ የተጎረሰባት መሶብ እሷ ናት ማለት ነው። ከሷ ሲደርስ ነው ሁሉ የታወቀው። ስለዚህ ድንግል ማርያም እግዚአብሔርን የሸፈነች ሳትሆን እግዚአብሔር የተገለጠባት የሃይማኖት መስታወት ናት። እሷን የፈጠረ እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እግዚአብሔር ወልድ የአብ ልጅ ነው። እግዚአብሔር ወልድ የአብ ልጅ ነው በሉ። አብ ያለ እናት ወለደው በሉ። ማስረጃ። ድንግል ማርያም ያለ አባት ወለደችው አትሉም እንዴ? ድንግል ማርያም በሉ ያለምን ወለደችው? ስለዚህ ድንግል ማርያም የሃይማኖት ማስረጃ ናት ማለት ነው። የሃይማኖት ማስረጃ ናት። ለዚህ ነው ቅዱስ ጎርጎርዮስ ገባሬ መንክራት ሲናገር ምን አለመሰላችሁ? አቀበ ማኅተመ ድንግልና ከመ ትኩን መራሒተ ለሃይማኖት አባይ። በድንግልና እንድትወልድ ያደረገው ለምንድን ነው ትሉኝ እንደሆነ አለ ለከባዲቱ የሃይማኖት ትምህርት ማስረጃ እንድትሆን ነው። ከባዱ እንዴት ነው? አብ ዓለም ሳይፈጠር ያለ እናት ወለደው። ቴሬ ነገር ከባድ ነው። እንዴት ሊሆን ይችላል እንዳንል ሊሆን ለመቻሉማ ፍጡር ሁና እንኳን እሷ ያለ አባት ወልዳው ከሆነ ፈጣሪ ያለ እናት ወለደው ሲባል ለምን አታምንም ብለን በዚህ እንድንረታ ብቸኛይቱ የሃይማኖት ማስረጃ። ስለዚህ ሰው 24 ሰዓት ማርያም 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 እመቤታችን እመቤታችን ወላዲተ አምላክ ወላዲተ አምላክ ወላዲተ አምላክ ሲል ውሎ ቢያድር ሃይማኖትን ይገልጣል እንጂ ሃይማኖትን አይሸፍንም። ሃይማኖታችን ያየንባት እመቤታችን ክብር ምስጋና ይግባ። ስለዚህ እመቤታችን የምን እናታችን ናት? ሃይማኖታችን የተገለጠባት፣ ጣዖታትን የጣልንባት፣ የረከሰባት፣ ጣዖታት የረገፉባት፣ የግብፅ ጣዖታት በሙሉ እርግፍ ያሉባት። እንዲህ ያለ ኢሳይያስ ወይወርድ እግዚእነ ተጽዕኖ ዲበ ደመና ቀሊል፣ እግዚአብሔር በፈጣን ደመና ተጭኖ ወደ ግብፅ ይወርዳል። ከዚያሳ ወይደነግጹ፣ ከዚያ የግብፅ ጣዖታት ሁሉ ይደነግጣሉ። ምን ሲሆን? እግዚአብሔር በፈጣን ደመና ተጭኖ ሲመጣ። ግብፅ ጨለማ ነው ሲሆን ነው ብያቸዋለሁ። ፈጣን ደመና እመቤታችን ለረድኤት ትፈጥናለችና እግዚአብሔር በፈጣኒቱ ደመና በድንግል ማርያም ሲመጣ አጋንንት ይደነግጣሉ፣ አምልኮ ጣዖት ይጠፋል። ሃይማኖትን የገለጠች ደመና ስለሆነች እመቤታችን የሁለንተናችን እናት ናት። ከቃሉ ጋር ናችሁ? በመጨረሻ እመቤታችን የምን እናታችን ናት ካላችሁኝ፣ የቃል ኪዳን እናታችን ናት። የምን እናታችን ናት? አቤት! የቃል ኪዳን እናታችን ናት። የቃል ኪዳን እናታችን እግዚአብሔር ለአዳም ቃል ኪዳን ሰጥቶት የለ? እሱ ተፈጸመና 9 ወር ከ5 ቀን በማኅፀኗ ተወለደ። እንዲህ ያለ ቅዱስ ጳውሎስ ዋመበፃ ጊዜው ፈኖ እግዚአብሔር ወልዶ ዋሄደ ወተወልደ እምብእሲት። የዘመኑ ፍጻሜ በደረሰ ጊዜ እግዚአብሔር ልጁን ላከ፣ ከምንም ተወለደ አለ።
በሉ እንጂ ከሴት በሴት ጠፍተን ነበረ። በሴት የጠፋነውን በሴት እንደሚያድን ሲያጠይቅ የሴቲቱ ዘር ራስህን ይቀጠቅጣል ብሎ ተናግሮ ነበረ እባቡ። የሴቲቱ ዘር ያቺ የቀጠልኳት ሴት ማርያም ናት ለማለት ምን አለ? ከሴት ተወለደ ብሎ ተናገረ። ለዚያው ከሴት ተወለደ ብሎ የተናገረለት ሰው እንግዲህ ከምን ይወለዳል የሚል ጥያቄ ሊነሳ ይችላል። ተለይቶ ግን ለሌሎች አባቶች እገሌ ተወለደ ይላል እንጂ መጽሐፍ ቅዱስ ከሴት ተወለደ አይልም። ከሴት ተወለደ ያለው ያለ ወንድ ዘር እንደምትወልደው ለማጠየቅ ነው። በዚያውም ላይ ደግሞ የተቀጠረችው የቃል ኪዳን ሴት እሷ እንደሆነች ለማጠየቅ ነው። ስለዚህ ቃል ኪዳኑ የተፈጸመባት ኪዳነ አዳም፣ ኪዳነ ኖህ፣ ኪዳነ አብርሃም፣ ኪዳነ ሙሴ፣ ኪዳነ ዳዊት፣ ኪዳነ ነቢያት፣ ኪዳነ እግዚአብሔር የተፈጸመባት ኪዳነ መልከ ጼዴቅ የተፈጸመባት የስምንቱ ኪዳናት ፍጻሜ እመቤታችን ናትና አምላክን የወለደች ዕለት የሁላችን እናት ሆነች። በዚህም የቃል ኪዳን እናታችን ሆነች። ስለዚህም ተባለች ኪዳነ ምሕረት። ኪዳነ ምሕረት ባሉ አዎ ኪዳነ ምሕረት ያልናት ምንድን ነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነች ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የእሷ ማኅፀን ስለሆነች ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምንን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላልላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት፣ ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል፣ ለነገሩ ፈጣሪ ቅናት የለበት አይደል? እንጅማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍረ። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁኝ፣ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነች ዕለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ያን ጊዜ ነው። የፈጣሪን እናት እንድናደርግ የፈቀደልን እግዚአብሔር የተመሰገነ ይሁን። ስለዚህ ምን አለ? በዚህ ደግሞ ይደንቃችኋል። የፈጣሪን እናት እናታችን ማለታችን ሲደንቀን ከእሷ የተወለደው ክርስቶስ ወንድማችን ሊሆን መሆኑ ነው የሚደንቀው እኮ። ምክንያቱም እሱ የእኛን ሥጋ ለብሷልና። ስለዚህ ምን አለ ቅዱስ ጳውሎስ? ወንድሞቼ ማለትን አያፍርም። እስኪ በሉላችሁ፣ ወንድሞቼ ማለትን ምን አይልም? አያፍርም። ለምን ስንለው ስለዘነሰወሰ ይነሰውን መላእክት አብርሃም ዘር አብርሃም አለ። የነሳውን ሥጋ ከአብርሃም ይዞት አልመጣም። ከአብርሃም ዘር ከነሳው የአብርሃምን ልጆች ሁሉ ወንድሞቼ ማለትን አያፍርም። ፈጣሪ ወንድሞቼ የሚልን የፈጣሪ አባት አባታችን የሆነ የፈጣሪ እናት እናታችን የሆን ስለሆን ድሃ አደጎች አይደለንምና በዚህ ደስ ይለናል። እግዚአብሔር የተመሰገነ ይሁን። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ሌላው የፍቅር እናታችን ናት። እስቲ የፍቅር እናታችን በሉ እንጂ። እግዚአብሔር ይወደናል አይወደንም? ወዶ ምን አደረገልን? ሞተልን በሉ። ፍቅሩን በምን ገለጠው? በመሞት ገለጠው። ሲሞት ነው ፍቅሩን የገለጠ አይደል? እዚያ በኋላ መጨረሻ ላይ ሲሞት ተመልከቱ፣ ፍቅሩን ገለጠ። ፍቅሬን በሞት ገልጫለሁ አለና ማረጋገጫ ነው እናቱን እንካችኋል፣ እነሆ እናታችሁ ብሎ ሰጠን። እግዚአብሔር ፍቅሩን ሲገልጥ ሰው ተመልከቱ፣
እወዳችኋለሁ ብሎ ቃሉን የገለጠባት የነፃነታችን ደብዳቤ ማርያም ሆነች ማለት ነው። የአምላክ ፍቅር የተነበበባት መጽሐፍ ሆነች። በደም ማኅተም የታተመች የአምላክ ፍቅር። ስለዚህ አለ አባ ጊዮርጊስ እኔ እንግዲህ ከዛሬ ጀምር ያለ የማርያም ባሪያ ነኝ ብዬ የፍቅር ውል ጽፌአለሁ ይላል። ይችን አልቦ ዘይክል ጠስ ይወታ ይችን የሚሰርዛት የለም። ምክንያቱም አንደኛ በወረቀት አልጻፍኩትም፣ ሁለተኛ በቀለም አልጻፍኩትም፣ የጻፍኩት በልቤ ነው። ቀለሙ ደግሞ የልጅሽ ደም ነው ይላል። ልጇ መውደዱን እናቱን በመስጠት ሲገልጥ እኛም መውደዳችን ከእናቱ ስር በመገኘት ገለጠ። አምላክ ለመውደዱ ለወደደው ደቀ መዝሙር እናቱን በመስጠት ሲገልጥ የተወደደው ደቀ መዝሙር ደግሞ እናቱን በመቀበል ፍቅሩን ገለጠ ማለት። ስለዚህ እግዚአብሔር እኛን መውደዱን ልጁን እናቱ በመስጠት ሲገልጥ እኛም እናቱን በመቀበል እሱን መውደዳችን እንገልጣለንና የእግዚአብሔርና የሰው የፍቅር ማኅተማችን እመቤታችን ናት። እሷን በመያዝ አምላክን እንደምንወድ ማስረጃ እናደርጋለን። እስመ ዘያፈቅር ተመልከቱ፣ እስመ ዘያፈቅሮ ለወላዲ ያፈቅር ዘኒ ተወልደ እምኔሁ። ወላጁን አብን የሚወድ ወልድን እንደሚወድ በዚህ ይታወቃል። ወልድን የሚወድ አብን እንደሚወድ በዚህ ይታወቃል አለ ዮሐንስ በመልእክቱ። ማርያምን የሚወድ ወልድን እንደሚወድ ይታወቃል። በዚህም ያጸናት አብን እንደሚወድ ይታወቃል። በዚህም ያነጻት የቀደሳት የጠበቃት መንፈስ ቅዱስን እንደወደደ በዚህ ይታወቃል። ማርያምን የሚወድ ሥላሴን ይወዳል። ማርያምን የጠላ የሥላሴ ጠላት ነው። የሥላሴ ወዳጅ እንድንሆን እናቱን እንድንወድ እግዚአብሔር ይርዳን። ሌላው እመቤታችን የአደራ እናታችን ናት። እስኪ የአደራ እናታችን ሆኑ። አይዟችሁ። የምን እናታችን? የአደራ እናታችን። የአደራ እናታችን ምን ሆነው እኛን እንዲህ ይገርማል። አባት ሲሞት ልጄን አደራ ብሎ ሚስት ካለች ለሚስቱ፣ እናቱ ካለች ለእናቱ፣ ሌላ ልጅ ካለ ትልቅ ልጅ ለሱ፣ ያም ከሌለ ለጎረቤት ሰጥቶ ይሞታል። ጌታችን ኢየሱስ ክርስቶስ ሲሞት ለእናቱ አደራ ሰጥቶን ነው ይሞታል። ስለዚህ ምን አለ? እነሆ ልጆችሽ ብሎ ሰጠ። ስለዚህ እግዚአብሔር ሲሰቀል ለማን አደራ ሰጠን ስትሉ ለእናቱ። እስኪ ለእናቱ በሉ። ከእናት በላይ ታመኛለ እንዴ? የለም። ስለሌለ ለእናቴ አደራ ሰጥቻችኋለሁ። የምትፈልጉን ነገር ከእሷ ጠይቁ። ስለዚህ ተመልከቱ። ስለዚህ ምን አለ? እኔም በእሷ አድሬ የምትፈልጉን እሰጣችኋለሁ ብሎ እኛን ለእሷ አስጠግቶናል። ስለዚህ ምን ማለት ከነገሌ እደር ከነገሌ ተጠጋ እንደሚል ሰው መንገድ የሚሄድ ሰው እኔ በዚህ ቀን እመለሳለሁ ከነገሌ ቤት ቆይ ብሎ ልጁን አስጠግቶ እንደሚሄድ መጥቶ በምጽአት ተመልከቱ ከሙታን ለይቶ አስነስቶ እስከሚያሳርገን ድረስ ከእናቱ አስጠጋን። እመቤታችን ምን ታደርግልን? ጥግ አድርጎ ስለት ጸወነ ሥጋ ጸወነ ነፍስ ትሆነልናለች። ማርያም ታይካ በምድር ወታይካ በሰማይ አለ ቅዱስ ያሬድ። ማርያም ይሉሃል ምንድናት ትለኝ እንደሆነ ማርያም ማለት የሰማይም የምድርም ጥግ ናት አለ። በምድር ከመከራ ትጠብቅሃለች፣ ስትሞት አጋንንትን ታርቅልሃለች፣ በሰማይ ደግሞ ከሲኦል መውረድ ትጠብቅሃለች። ስለዚህ ማርያም ማለት የሰማይም የምድርም ጥግ ናት። ስለሆነች ምን እንላታለን ይችላል? እምነ ጽዮን ይብል ሰብእ አለ ቅዱስ ዳዊት። ሰው ሁሉ እናታችን ጽዮን ይላል። እስኪ በሉ ሁላችሁም ሰው ሁሉ ምን ይላናል? እናታችን ጽዮን ይላል። አሁን ልጇ አደራ የሰጠን ለእናቱ ስለሆነ ሁላችንም አደራ ከተቀመጥንበት ቤት እንዳንጠፋ እግዚአብሔር ይርዳል። በዚህ ዘመን ክርስቶስ ሲመጣ መገኘት ያለብን አደራ አኖሮን ከሄደው ቤት ነው። አደራ ያኖረባት ሰፊቱ አዳራሽ ደግሞ እመቤታችን ናት። ከሷ አቅፍ የተገኙ ሰዎች አይጠፉም። እውነቴን ነው የምነግራችሁ። ሞታችንም ታሳምርልናለች። ለዚህ ነው ደራሲው ሕይወቴ መሞቴ ማርያም ባርኪ ብሎ የጸለየው። ማርያም ሆይ ሕይወቴንም ሞቴንም ባርኪልኝ ብሎ የተናገረው። በመንገድም ስንቃችን ናት፣ በሞታችንም ስንቃችን ናት። ከእሷ አስጠግቶን ሄደ። ለእኛ እሷን እናቴን አደራ ብሎ ሄዷል። ፍቅሯን ያዙልኝ ነው እንጂ